ሰላም የሳሚ ዋና የዩቲዩብ ቻናል ተከታታዮች እንደምን አላችሁ? ክብራትና ክብራን ትለዋለህ። ጃፓን ላይ እንዴት ነው እስቲ ሰልባጅ ምን ይመስላል፣ ከሀገራችን አንጻር ሰልባጅ ምን ይመስላል የሚለውን ነገር ማሳየት እንዳለብኝ እናንተ ማየት እንዳለባችሁ አመንኩ። ምክንያቱም የመጀመሪያዎቹ ቪዲዮዎቼ የኮልፌ ትዝታ መሆን አለባቸው። ገባህ? ሰልባጅ ከተባለ ያው ኮልፌ መቼም አዲስ አበባ ላይ ይታወቃል። እና እስቲ ሰልባጆች ምን ይመስላሉ አሻሻጥና አገዛዛቸው የሚለው እናያለን። ቡኮፍ የሚባል ቤት ነው የምንሄደው። በጣም ብዙ አይነት ነገር ነው ያለው። ልብስ ብቻ አይደለም፣ የተለያዩ ኤሌክትሮኒክሶች፣ በጣም ብዙ መጽሐፍን ጨምሮ ፊልሞች፣ በጣም ብዙ አይነት ነገር አለው። ቡኮፍ ስቶር ላይ ሄዳችሁ ጃፓን ላይ በጣም ብዙ ቦታዎች ላይ ያለው። ሶ እኛ አካባቢ ያለውን ቡኮፍ እንገባና እስቲ ልብስና ጫማው ጥብስና ዱለቱ ምን ይመስላል የሚለውን እናያለን። ሰብስክራይብ ሼር ማድረጋችሁን እንዳትረሱ። ያው ብዙ ስላልሆነ መብዛት አለብን፣ ሰብሰብ ብንበል እስቲ እና ስለ ጃፓን የምትፈልጉትን ጥያቄ ኮሜንት ላይ አስፍሩልኝ። እኔ ደግሞ ቪዲዮ እየሰራው አብራራላችኋለሁ ማለት ነው። ፋሚሊ ዛሬ የማሳያችሁ ትንሹ ዋጋ ያለውን ጫማና በጣም ከቤቱ ደግሞ ውድ የሆነውን ዋጋ ነው የማሳያችሁ። የተለበሱ ጫማዎች ናቸው። አሁን እዚህ ጋር የምታያቸው ጠቅላላ ቶርሽን ነው የምንላቸው በተለምዶ የተለበሱ ጫማዎች ናቸው። ከዛ አዲስ የሚባሉትንም ጫማዎች አሳያችኋለሁ። እንግዲህ ትንሹ የሚባለውን ዋጋና በጣም ውድ የሚባለውን ዋጋ እናያለን ማለት ነው። ትንሹ የሚባለውን ዋጋ ትንሹ የሚባለው ዋጋ እንግዲህ ይሄኛው ቫንሱ ነው። ቫንስ አለች እንግዲህ እዚህ ጋር ኦሪጂናል ነው። በእርግጥ ግን ተረግጧል፣ አይገልጸውም። እንግዲህ የሆነ በጣም እግረ መንገድ የሚያበዛ ሰው ነው አይ ቲንክ። እንግዲህ የዚችኛውን ዋጋ ሳሳያችሁ ይኸው እዚህ ጋር እንደምታዩት 2000 ይላል። ከነባቱ 2200 ያን ነው። ያው በነገራችን ላይ የጃፓንና የኢትዮጵያ ብር ኦልሞስት ተመሳሳይ ነው እና አሁን ደግሞ በጣም ውድ የሚባለው ላሳያችሁ። እንግዲህ እንደምትገምቱት ያው ውድ የሚባል እቃ መጀመሪያ በመስታወት ነው የሚቀመጠው መቼም በክብር እና የዛሬው እንግዲህ የተቀመጠው ውድ የሚባለው 260 ሺህ ነው። እንግዲህ 260 ሺህ ማለት ያው በኢትዮጵያ ኦልሞስት 260 ሺህ ብር ማለት ነው። ያው እንግዲህ ውዱ የሚባለውና ርካሹ የሚባለው ይሄ ነው። እዚህ ጋርም የተለያዩ ጫማዎች አሉ። እነዚህ አልታረው ኤርማክስ ጆርዳኖች አሉ። እዚህ ጋር ደግሞ ስትመጡ በመደርደሪያ የታረጉ ናቸው። እነዚህ መካከለኛ የሚባሉት አሁን ይሄ ለምሳሌ 15000 የሚባል ነው። በነገራችን ላይ በጣም ውድ ነው፣ በጣም ውድ ነው እና ይህንን ይመስላል። ሌላ ጊዜ ደግሞ የልብሱን የመነጽር አለ እዛ ጋር፣ እዚህ ጋር ደግሞ የልጆች የሴቶቹ አለ። እነሱን የምናይ ይሆናል ማለት ነው። እንግዲህ ቤተሰብ ዛሬ በጥቂቱም ቢሆን ውድና ርካሹ የሚባለውን አይተናል። መጣችሁ ሸምቱ ነው። በነገራችን ላይ ጫማና ልብስ ኦሪጂናሎች በጣም ውድ ናቸው እዚህ ሀገር ላይ። ስፔሻሊ ደግሞ አዳዲስ ምርቶች ሲወጡ በጣም ውድ ሆኖ ነው የሚወጡት እና ፋሽናቸው ትንሽ ከኛ ለየት ይላል፣ ግን በጣም ለባሾች ናቸው። በዓለም አይ ቲንክ 3ኛ ወይ 4ኛ ናቸው በፋሽን የሚከተል ጃፓን። በጣም የሚያማምር ፋሽን ያላቸው፣ ያው ለእኛ ትንሽ ራቅ ቢልም በጣም የሚያምር ባህል የሚያምር ፋሽን ያላቸው ህዝቦች ናቸው። እንግዲህ በሚቀጥለው ቪዲዮ ደግሞ ሰፋ አድርገን እናየዋለን። ያው ቀንጨብ እያደረግን ነው እስካሁን ያለነው። ስለተከታተላችሁ አመሰግናለሁ። ሰብስክራይብ ሼር ማድረግ እንዳይረሳ። ይቻላል።